ቅቤ አንጣሪዋ እያለች ጎመን ቀንጣሿ ተንጫጫች እንደሚባለው ባለቤቶቹ እኛ አዲስ አበቤዎች እያለን ስደተኛው ኦሮሞ በከተማችን ላይ ቅንጣት መብት የለውም። አዲስ አበቤ በዘር ፖለቲካ አይደራደርም። ኦሮሞ አባብያ ኦሮሞ የሀገር ባለቤት ነው፣ ኦሮሞ የሀገር አባት ነው የሚሉ አባባሎች በተደጋጋሚ ጊዜ ሲነገሩ በጊዜ ሂደት ከፖለቲካዊ ንግግር ወደ ታሪካዊ እውነት ለመቀየር መሞከራቸው የሚያሳፍር ነገር ነው። አንድ ሐሳብ ብዙ ጊዜ በመደጋገም እውነት አይሆንም፣ ታሪክም በመፈክር አይጻፍም። በተለይ አዲስ አበባን በተመለከተ ጉዳዩ በዘር መፈክር ሊወሰን አይገባም። አዲስ አበባ የሚኖሩባት፣ የሚሰሩባት፣ የሚያድጉባት፣ ቤት የሚገነቡባትና ትውልድ የሚያፈሩባት ሰዎች ከተማ ናት። ነገር ግን የከተማዋ የወደፊት ዕጣ ፈንታ ከነዋሪዎቿ ፍላጎትና መብት ተነጥሎ ሊወሰን አይችልም። ከአዲስ አበቤ ጋር ሳንመካከር የከተማዋን ጉዳይ እንወስናለን የሚል አቋም የትኛውም ብሔር ቢያቀርበው ፍትሃዊ አይደለም። የአዲስ አበባ ጉዳይ የአዲስ አበቤዎችን ድምፅ ሳይሰማ በሌሎች የፖለቲካ ኃይሎች ብቻ መወሰን የዜጎችን የመሳተፍ መብት መጨፍለቅ ነው። አዲስ አበቤ ዝም ማለቱ ምክንያቱን አያሳውቅም። መልስ ስለሌለው አይደለም፣ ክብሩን የማይመጥር የዘር ጥላቻና ጠባብ ብሔርተኝነት ውስጥ ገብቶ መከራከርን ስለማይፈልግ ነው። አዲስ አበባ የሚፈልገው የተለየ መብት አይደለም፣ እንደሌላው ዜጋ መከበር፣ ድምፁ መሰማትና ስለሚኖርባት ከተማ የሚወሰነው ውሳኔ ውስጥ ተሳታፊ መሆን ነው። ቅቤ አንጣሪዋ እያለች ጎመን ቀንጣሿ ተንጫጫች እንደሚባለው ባለቤቶቹ እኛ አዲስ አበቤዎች እያለን ስደተኛው ኦሮሞ በከተማችን ላይ ቅንጣት መብት የለውም። ስደተኛነትን ለማወቅ የማታውቃትን የኢትዮጵያን ታሪክ ማጥናትና መረዳት ብቻ በቂ ነው። የአዲስ አበባን ጉዳይ ለመፍታት የሚያስፈልገው የዘር ውድድር ሳይሆን የሕግ፣ የታሪክ፣ የነዋሪዎች መብትና የጋራ ምክክር መርህ ነው። ከተማዋ የማናት ብሎ ከመጮህ ይልቅ በከተማዋ ላይ የሚወሰነው ውሳኔ ሁሉ የነዋሪዎቿ መብት እንዴት ያስጠብቃል ብሎ መጠየቅ ይበልጥ ስልጡን ፖለቲካ ነው። ስለዚህ በዘር ተደራጅቶ ባለቤት እኔ ነኝ ማለት የዘመኑ መፍትሄ አይደለም። የትኛውም ብሔር ታሪኩን ማክበር ይችላል፣ ማንነቱንም ማስከበር ይችላል። ይሁን እንጂ የራሱን ክብር ለማስጠበቅ የሌላውን ዜጋ መብት መንፈግ አይችልም። አዲስ አበባም የማንም ብሔር የግል ንብረት ለመሆን ሳትሆን የነዋሪዎቿ መብት ክብርና ድምፅ ተጠብቆ የምትመራ ከተማ መሆን አለባት። የአዲስ አበቤ ጥያቄም ሌላውን አይግባ የሚል ጥያቄ ሳይሆን ስለ እኔ ከእኔ ውጭ አትወስኑ፣ እኔ የዚች ከተማ ዜጋ ነኝ፣ በእኔ ግዛት የሌሎች ጣልቃ ገብነትም አልቀበልም የሚል የዜግነት ጥያቄ ነው። እውነተኛ የሀገር አባትነት የሚለካው ሌሎችን በመግዛት ሳይሆን ሁሉንም ዜጎች በእኩልነት በማክበር መሆን አለበት። ሲደጋገም እውነት የሆነው የሐሰት ፕሮፓጋንዳ የሀገር ባለቤት የሚለው ኦሮሞም የሀገር ባለቤት መሆን አቅም የሌለው ራሱ ስደተኛ የኢትዮጵያውያን ጥገኛ እንደሆነ ታሪክ ይነግረናል። የሀገር ባለቤትነትም የዘር ማዕረግ ሳይሆን የጋራ ዜግነት ኃላፊነት ነው። ይህንን መርህ ማንም ቢጥስ ኦሮሞም ይሁን ሌላው ተቃውሞው በዘር ሳይሆን በመርህ ላይ መሆን አለበት። አዲስ አበባ የማናት የሚለው ብቻ አዲስ አበባ የማናት የሚለው ብቻ አይደለም፣ ስለሚኖሩባት ሰዎች መብት ነው እና የአዲስ አበቤ ድምፅ ሳይሰማ ስለ አዲስ አበባ የሚደረግ ማንኛውም ውሳኔ የፍትህ መጓደልን እንጂ ባለቤትነትን አያረጋግጥም። አራዳ የአዲስ አበባ ልጆች ህብረት ነሐሴ 2018 ዓ.ም